በአፍሪካ ወጥቶ የጠለቀው ፀሐይ፣ የጨለማው ብርሃን፣ ታይቶ የጠፋው የአፍሪካ ሻማ። አንዳንዶቹ አፍሪካዊ ቼ ጉቬራ ይሉታል። ይህ ሰው በስልጣን በቆየባቸው ጥቂት ዓመታት ብቻ በረሃማነትን ለማጥፋት 10 ሚሊዮን ዛፎችን ያስተከለ፣ የውጭ እርዳታን በተመለከተ የአገሩን ዜጎች የሚመግባችሁ ከላይ ይታዘባችኋል፣ አርፋችሁ በአገራችሁ አምርቱ ያለ ቆፍጣና መሪ ነበር። የአገሩን ስም ከ ሪፐብሊክ ኦፍ አፐር ቮልታ ወደ ቡርኪና ፋሶ የቀየረ። ቡርኪና ፋሶ ትርጉሙ የቀና ሰዎች አገር ማለት ነው። ምስጋና ለእርሱ አመራር ይሁንና በ3 ወራት ውስጥ ብቻ 35000 ቡርኪና ፋሶያውያንን ማንበብና መጻፍ እንዲችሉ አድርጓል። ሌላም በርካታ ጀብዶችን ፈጽሟል። ይህ የአንድ ወቅት የቡርኪና ፋሶ ክስተት የነበረው የቶማስ ኢሲዶር ኖኤል ሳንካራ አጃይብ ታሪክ ነው። የተወለደው ያኮ ቡርኪና ፋሶ ነው በታህሳስ 1949 ዓ.ም። እናትና አባቱ አድጎ ቄስ ቢሆንላቸው ምኞታቸው ነበር። ቶማስ ግን ገና በማለዳው ልቡ ለውትድርና ሸፈተች። እዚህ ጋር በልጅ መፍረድ አይቻልም። ምክንያቱም ልጅ በአብዛኛው ቤተሰብ ሲሰራው ያየውን የመውረስ ዝንባሌ ያሳያልና። የቶማስ አባትም በሁለተኛው የዓለም ጦርነት የቡርኪና ፋሶ ቀኝ ገዥ ከነበረችው ፈረንሳይ ጎን ተዋግተው ነበረ። ትንሹ ቶማስ ከአባቱ ወታደርነትን ወረሰ። በ16 ዓመቱ የውትድርና ሰፈር ገብቶ የውትድርና ሃሁን ብሎ ጀመረ። በ20 ዓመቱ ዘው ብሎ ገባበት። ጭራሽ ይግረማችሁ ሲልም በውትድርና ከፍ ያለ ደረጃ ለመድረስ ጓዙን ጠቅልሎ ወደ ማዳጋስካር ተሻገረ። ቶማስ ወታደር ይሁን እንጂ ጎበዝ ጊታርም ተጫዋች ነበር። የአገሩን ብሔራዊ መዝሙር ሁሉ መቀመር ችሏል። ከጦር ሜዳ ውሎ በተጨማሪ ዝነኛ ጊታሪስትም ነበር። የኋላ ኋላ ግን በማዳጋስካር የተከሰቱ ህዝባዊ አመጾች አንድ አቋም አስያዙት። አፍቃሪ ግራ ዘመን ፖለቲከኛ ሆነ። ቶማስ ማርክሲስት ሆነ። የጭቁኑ ህዝብ በደል ከልቡ ገብቶ አንዘፈዘፈው። ህመማቸው የእግር እሳት ሆነበት። እንደ ኢትዮጵያን አቆጣጠር በ1972 ወደ እናት ሀገሩ ተመለሰ። የኋላ ኋላ ጦርነቱ ርባና ቢስ ኢፍትሃዊ ነበር። እንደ ኢትዮጵያን አቆጣጠር በ1976 ከብሌዝ ኮምፓውሬ ጋር ሞሮኮ ውስጥ ተዋወቁ። ሐሳባቸው ገጠመ። ታሪክ ተቀየረ። ሁለቱ የኮሚኒስት መኮንኖች ማህበር መሰረቱ። በ1980ዎቹ በመላው ዓለም ይቀነቀን የነበረው የላብ አደሮች አመጽ የቡርኪና ፋሶም ሆነ ነገሮች ተቀጣጠሉ። እንደ ኢትዮጵያን አቆጣጠር በ1981 ቶማስ የውጭ ጉዳይ ሚኒስቴር ሆኖ ቢሾምም በእኔ ፊት ግፍ በንጹሃን ላይ ሲፈጸም የማየት አቅሙ የለኝም ሲል በሚያዚያ 21 1982 ስልጣኑን ለቀቀ። ዘግየት ብሎ ግን በዛው ዓመት ጂን ባፕቴዝ ኡዴርጎ ወደ ስልጣን ያመጣው መፈንቅለ መንግስት ተካሄደ። ቶማስ ጠቅላይ ሚኒስትር ሆነ። ቢሆንም ግን አሁንም የጭቁኖቹ ህመም አላስቆም ያለው ቶማስ ሳንካራ ከሌሎች ጋር ባለመስማማቱ ለሌላ ፈተና ተዳረገ። እንደ ኢትዮጵያን አቆጣጠር በ1983 የመጀመሪያው ወር ላይ አሰሩት። ለምን ጸጥ ብለህ በስልጣንህ እየተንደላቀቅ አትኖርም ነው ነገሩ። በነሐሴ 1983 ሌላ መፈንቅለ መንግስት ተካሄደ። ሞሮኮ ውስጥ የተዋወቀው የህቡ ድርጅት አብሮት የመሰረተው ብሌዝ ካምፓውሬ የመፈንቅለ መንግስቱ ዘዋሪ ነበር። እድል ቀናው። ቶማስ ሳንካራ ፕሬዝዳንት ሆነ። አሁን አብዮተኛው ቼ ጉቬራ ቶማስ ኢሲዶር ኖኤል ሳንካራ ለለውጥ ተደላደለ። ያኔ ሴቶች እንቅስቃሴ እዚህ ግባ በማይባልበት ዘመን ሴቶችን ያስናቀ ፌሚኒስት ሆነ። በዝምታቸው ውስጥ ያለው የሴቶች ህመም ይሰማኛል የሚለው ቶማስ የሴት ልጅ ግርዛት ከለከለ። ከአንድ በላይ ማግባት አይቻልም ሲል ደነገገ። የወሊድ መቆጣጠሪያን በገፍ አስተዋወቀ። በመንግስቱ ውስጥም በርካታ ሴቶችን የስልጣን ባለቤት አደረገ። የቀድሞ ገዦቻቸው አፐር ቮልታ እያሉ የሚጠሯት አገሩን
የቀና ሰዎች ሀገር የሚል ትርጉም ባለው ስያሜ ቡርኪና ፋሶ ተብላ ትጠራ አለ። ጸደቀ። የቅንጦት የነበሩት የባለስልጣናቱና የሚኒስትሮችን መኪኖች ሸጦ ረከስ ያሉ መኪኖችን ገዛላቸው። የግል ጠባቂዎቹን በሙሉ ሴቶች አደረጋቸው። ፓን አፍሪካኒስትነቱን በግልጽ የሚያሳዩ ቀስቃሽ ንግግሮችን በየመድረኩ አሰማ። የምዕራባውያንን ኢምፔሪያሊዝም ደጋግሞ ተቸ። የሕፃናትን ሞት ለመቀነስ መልፋት ጀመረ። ትምህርትንም ለማሳደግ እረፍት የለሽ ሆነ። ዳሩ ግን ቶማስ ሌት ተቀን ቢፈጋም የኢኮኖሚ ጉዳይ ትንሽ እንኳን ፈቀቅ የሚል አልሆንም አለ። ወደ ስልጣን ሲመጣ አጨብጭበው የሾሙት መሸሽ ጀመሩ። ህዝባዊ ፍቅሩ እየቀነሰ መጣ። በምዕራባውያን እርዳታና ብድር ላይ ያለው የቀድሞ ትችት እንደቀጠለ ነው። የእጅ አዙር ቅኝ ግዛት ስነ ልቦናቸውን ወስዶባቸዋል። እንደ አውሮፓውያን አቆጣጠር በ1987 እዚሁ መዲናችን አዲስ አበባ ውስጥ በአፍሪካ ህብረት ጉባኤ ላይ ያደረገው ንግግር ተጠቃሽ ነው። የሚያበላችሁ ይገዛችኋል ይል ነበር ቶማስ ሳንካራ። እንደውም አፍሪካውያን በአይኤምኤፍ እና መሰል ድርጅቶች የሚሰጣቸውን ብድር መልሰው መክፈል የለባቸውም ሁሉ የሚል አቋም ነበረው። ትናንት በቅኝ ግዛት ያደህዩን ዛሬ በብድር የሚያሰሩንም የትናንት ቅኝ ገዢዎቻችን ናቸው። የዛሬ ድህነታችንም ተጠያቂዎች እነርሱ ናቸው። ዛሬ የሚያበድሩን ገንዘብ ላለፈ ጥፋታቸው ካሳ እንጂ እየከፈልን በድህነት ጎዳና የምናዘግምበት ምንም አይነት ምክንያት የለም የሚል ሐሳብ ነበረው ቶማስ ሳንካራ። ኢምፔሪያሊዝም በጠመንጃ ብቻ ሳይሆን የብድርና እርዳታ በለበሱ ጃኬቶችም ይመጣሉ ብሎ ያምን ነበር። አንዳንዴ ትንሽ አበድ ሳይሉ ለውጥ አይመጣም። ባረጀው ባፈጀው ልማድ ላይ ጀርባችንን የመስጠት ልማድ ያስፈልጋል። የወደፊቱን የመፍጠር ድፍረት ያስፈልጋል። ዛሬያችን ትናንት እብድ በተባሉ ሰዎች የተገነባች ናት። እኔም ከነዚህ እብዶች መሃል መሆን እፈልጋለሁ። አዲስ ነገር ለመፍጠር መድፈር አለብን አለ። ለአገሩም እስከ ወዲያኛው አበደላት። ሁለት ድንቅ ህልሞች ነበሩት ቶማስ ሳንካራ። አንዱ የሀገሩን ህዝቦች ድምጽ በጠራ ቋንቋ ማስተጋባት ሲሆን፣ ሁለተኛው ምዕራቡ ዓለም የሶስተኛ የዓለም አገራት ብሎ የዳቦ ስም ለሰጣቸው ህዝቦች መቆም ነበር ዓላማው። መቼም ሁሉ እንደ ልብ ሰምሮ አይገኝ ነገር ሲሆን በአብዮተኞቹ በብዙዎቹ ዘንድ የተወደደው ቶማስ በወግ አጥባቂዎቹና እጅግ ባህላዊ መንገድን በሚከተሉት ዘንድ ግን መጠላቱ አልቀረም። እንደ አውሮፓውያን አቆጣጠር በ1987 በትግል ጓዱ በብሌዝ ኮምፓውሬ የተመራ መፈንቅለ መንግስት ተካሄደ። የቶማስም ሞት ከሌሎች 12 ባለስልጣናት ጋር ሆነ። ቡርኪና ፋሶ ጀግናዋን በላች። አብዮት ልጇን በላች። በመፈንቅለ መንግስት መጣ፣ በመፈንቅለ መንግስት ሄደ። አፍሪካዊ ቼጉቬራ ወደቀ። ተንታኞች ቶማስ ከቡርኪና ፋሶ እስከ ፈረንሳይ ድረስ መልካም የሆነ ግንኙነት ባለማድረጉ ለሞቱ መንስኤ ሳይሆን አይቀርም ይላሉ። ይህ የአንድ ወቅት የቡርኪና ፋሶ ክስተት መሪ የአፍሪካዊ ቼጉቬራ የቶማስ ኢዝዶር ኖኤል ሳንካራ ታሪክ ነበር።